ሰላም እንዴት ናችሁ? ውድ ኤቢ ሳይኮ ዩቲዩብ ቻናል ተከታታዮቻችን እንግዲህ ዛሬም እንደተለመደው ራስ ላይ ወይም ሰልፍ ዲቨሎፕመንት የሚመለከት አንድ ርዕስ ይዤላችሁ መጥቻለሁ። ከኔ ጋር አብራችሁ እንድትቆዩ ጋብዛችኋለሁ። እኔ ጋር ስትቆዩ ዩቲዩብ ቻናሉ ሰብስክራይብ፣ ቪዲዮ ላይክ እያደረጋችሁ ኮሜንት እና ላይክ እያደረጋችሁ አብራችሁ እንድትቆዩ ጋብዛችኋለሁ። እንግዲህ በራስ መተማመን የሚል ርዕስ ይዤላችሁ መጥቻለሁ። እንግዲህ ወሳኝ ርዕስ ነው። ይሄ ርዕስ ደግሞ ምንድነው? ሁላችንም የአብዛኞቻችን ችግር ነው በራስ መተማመን። እንግዲህ በራሱ ያልተማመነ ሰው የሚፈልገው ቦታ ላይ መድረስ አይችልም። ይሄ የታወቀ ነገር ነው። እንዴት ነው በራስ መተማመን ማለት ምን ማለት ነው የሚለውን ስናይ በራስ መተማመን ማለት በራሳችን ስኬት ላይ እንድንደርስ ላይ ስኬታማ መሆን እንደምንችል በራሳችን ላይ የምናሳድረው እምነት ነው። እምነት ከሆነ ደግሞ እምነት ደግሞ ዝም ብሎ በባዶ ብቻውን ሊፈጠር አይችልም። እምነት ደግሞ የሚመጣ ውስጣችን ላይ ካለ ጥንካሬና ብቃት ነው። እነዚህን ብቃትና ጥንካሬዎች ቤዝድ አድርጎ እምነት ሊፈጠር ይችላል። እነዚህ ብቃታችንና ጥንካሬያችን ደግሞ የሚመነጩት ከእውቀት፣ ከማንበብ፣ ከመማር ፕራክቲስ ከማድረግ ነው። እነዚህን ነገሮች ፕራክቲስ አድርገን ተምረን ወደ አንድ ነገር ላይ ስንሄድ እዛ ነገር ላይ የማድረግ አቅማችን እና የማድረግ እምነታችን ይጨምራል ማለት ነው። በራስ መተማመን የሚመነጨው በውስጣችን ላይ ያለ ራሳችን ላይ የምናሳድረው እምነት ነው ማለት ነው። እንግዲህ ተጠራጣሪ መሆን የለብንም። ተጠራጣሪ የሚያደርገን አንድም የእውቀት ማነስ፣ የስኪል ማነስ፣ የብቃት ማነስ ሊሆን ይችላል። ተጠራጣሪ መሆን የለብንም። ተጠራጣሪ ሰዎች ገንቢ አይደሉም። እንደሚታወቀው ተጠራጣሪ ሰዎች ፈጣሪዎች አይደሉም። ተጠራጣሪ ሰዎች መሆን የለብንም። ተጠራጣሪ እንዳንሆን ደግሞ ውስጣችን በስኪል፣ በኤክስፒሪያንስ፣ በትምህርት የዳበረ እውቀት ሊኖረን ይገባል ማለት ነው። ስለዚህ እንግዲህ በራስ መተማመናችን እነዚህን የሚይዝ ከሆነ በራስ መተማመናችን እንግዲህ ያው እንደምታውቁት ለስኬታችን መሳሪያ ድምጽ አልባ መሳሪያ የምንለው አይነት ነገር ነው። እነዚህን የራስ መተማመናችን ሊያጠፉብን የሚችሉት ምን ምን ነገሮች አሉ ብለን ስናይ ደግሞ በራስ መተማመናችን የሚያጠፋብን ብዙ ፍርሃቶች አሉ። እነዚህ ፍርሃቶች እንግዲህ ለእኛ በጣም 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 ጠላቶች የሚባሉ አይነቶች ናቸው። ለሰው ልጅ ጠላቱ ፍርሃቱ ነው፣ አለማድረጉ ነው። እነዚህ 6 ፍርሃቶች ለዛሬው 6 ፍርሃቶች ይዤላችሁ መጥቻለሁ። የመጀመሪያው ፍርሃት እንግዲህ ትችትን መፍራት ነው። ይሄ አብዛኞቻችን ችግር ነው። ምን ይሉኛል፣ እንደዚህ ይሉኛል፣ እንደዛ ይሉኛል የሚል ትችትን መፍራት ነው። ሁለተኛው ደግሞ ህመም መፍራት ነው። ያመኛል፣ እንደዚህ ባደርግ እኮ እንደዚህ የሚል ህመም ይመጣብኛል የሚል ያን ፍራቻ ኮንፊደንሳችንን እናጣለን ማለት ነው። አራተኛ ደግሞ እርጅናን ፍራቻ ነው። ይሄ አብዛኞቻችን ላይ ሀፕን የሚያደርግ ችግር ነው። ድህነትን ፍራቻ፣ ይሄ በጣም የሚገርም ነገር ነው። የአምስተኛው ደግሞ የሚወዱትን ሰው ማጣት ፍራቻ ነው። ይሄ እንግዲህ በሁላችን ውስጥ ያለ ነው። የምንወደውን እናታችን፣ አባታችን፣ ፍቅረኞቻችንን እናጣለን ብለን በመፍራት እንግዲህ በራስ መተማመናችን የምናወርድበት መንገድ ይፈጠራል ማለት ነው። እንግዲህ የመጨረሻው ደግሞ ሞትን ፍራቻ ነው። እንግዲህ የማይቀረውን ሞትን የምንፈራ ሁላችንም አብዛኞቻችን የማይቀረውን ሞትን እንፈራለን ማለት ነው። እንግዲህ በራስ መተማመናችን በራሳችን ያለንን እምነት ከሆነ ፍርሃቶቻችን ደግሞ እነዚህ ጠላቶቻችን የምንላቸው ደግሞ እነዚህ ከሆኑ እንዴት ነው እነዚህን ጠላቶች የምናስወግዳቸው? እነዚህን ጠላቶች አስወግደን እንዴት ነው በራስ መተማመናችን ከፍ የምናደርግ የሚለውን ስናይ የመጀመሪያው እንግዲህ ራሳችንን በማወቅ ነው። እኛን በማወቅ ራሳችን ምን አይነት አቅም አለን፣ ምን አይነት የንባብ ደረጃ አለን፣ ምን አይነት ትምህርት አለን፣ ምን አይነት የስራ ልምድ አለን የሚለውን አውቀን ያለን በቂ ካልሆነ በመጨመር ነው። ራሳችንን በማወቅ ነው። ወደ ውስጣችን በመመልከት ነው የመጀመሪያው። ሁለተኛው ደግሞ ራስን መፈተን፣ ራስን ያን ጀስት አውቃለሁ በሚሉት ነገር ላይ ራስን በመፈተን የት ጋር ነው ያለሁት የሚለውን ማወቅና ይሄ ደግሞ አንዱ በራስ መተማመናችን ቡስት የሚያደርግ ወይም የሚጨምረው ነገር ነው። ሶስተኛው ደግሞ ምንድነው? ሁሌም መልካም ነገር ለራሳችን የምንነግረው ለራሳችን ፖዚቲቭ የሆነ እይታ ሊኖረን ይገባል ማለት ነው። ለራሳችን ፖዚቲቭ የሆነ እይታ አንተ እንደምትችል፣ አንተ ቆንጆ እንደሆንክ፣ አንተ ብዙ ነገር እንዳለህ፣ ፈጣሪ አሪፍ አድርጎ እንደሰራህ ማመንና ያን ነገር ደግሞ አክሰፕት አድርገህ ለራስህ ደግሞ ያን ደጋግመህ ስትነግረው በራስ መተማመንህ ይጨምራል፣ ቡስት ያደርጋል ማለት ነው። ሌላው ደግሞ ምንድነው? ኖ ማለት መልመድ፣ እምቢ ማለት መልመድ፣ ፕራክቲስ ማድረግ። ውስጥህ የሚነግርህ እምቢ ከሆነ እምቢ ማለት፣ ሁሌ ዝም ብለህ እሺ እያልክ እንደ በግም አለመጎተት ማለት ነው። ስለዚህ እምቢ ማለትን መልመድ ማለት ነው። አምስተኛ ደግሞ እንግዲህ ከሰው ጋር ከሌላ ሰው ጋር ያለንን ውድድር ማቆም ማለት ነው። ውድድር በጣም የሚጎዳ ነገር ነው። ከሌላ ሰው ጋር ያለንን ውድድር ማቆም፣ ከራስ ጋር ኮምፒት ማድረግ
ከራስ ጋር መወዳደር ነው እንጂ ከሰው ጋር ከኔ እንደዚህ አድርጓል እኔም እንደዚህ ላድርግ ከሌ እኮ እንደዚህ ነው ከሌ እንደዚህ አይነት የሚለውን ነገር ትቶ ከራስ ጋር ዴይ ቱ ዴይ ከራስ ጋር መወዳደር ማለት ነው። ስድስተኛ እና የመጨረሻው ደግሞ ይሄ የራስ መተማመናችን ልንጨምርበት የምንችለው ነገር ምንድነው? ለራሳችን መልካም ነገር ማድረግ፣ ለራሳችን ሽልማት መሸለም። ላይክ ለምሳሌ የሆነ ነገር ማቆም ፈልጋችሁ ግን እንደ ሀቢት ሆኖባችሁ እምቢ ካላችሁ ያን ነገር ባቆማችሁት ቅጽበት 10 ቀን ሆነ 5 ቀን ራሳችሁን አፕሪሼት አድርጋችሁ የሆነ ነገር መሸለም አለባችሁ ማለት ነው። ስለዚህ ራሳችሁን ማድነቅ፣ ራሳችሁን መሸለም፣ ለራሳችሁ ያላችሁን አመለካከት ፖዚቲቭ ማድረግ እነዚህ ስድስት ነገሮች ምንድነው ራስ መተማመናችን ለራሳችን ያለ እይታ በራሳችን ያለን እምነት እንዲዳብርና ከፍ እንዲል ያደርጋሉ ማለት ነው። እንግዲህ በራስ መተማመን በሚለው ርዕስ ናቸው ነገሮች እነዚህን ይመስላሉ። በዛሬው ቪዲዮአችን ይሄን አይተናል። ይመቻችሁ።